አሰላሙ አለይኩም እንዴት ናችሁ? የዩቱብ ቤተሰቦች የዩቱብ ቤተሰብ አለኝ እንዴ? የለኝም። ገና ጀማሪ ለቃቂ ነኝ። ማለት ቪዲዮ ለቃቂ ማለቴ ነው። ገና ጀማሪ ነኝ፣ አበረታቱኝ። የዩቱብ ስሜ ሶፊ እንደራሴ ብዬዋለሁ። ሶፊ እንደራሴ። በጣም ፈሪ ነኝ በነገራችን ላይ ይሄን ቪዲዮ ለመቅረጽ ወደ 20 ጊዜ ተቀርጾ በ21ኛው በ22ኛው ምናልባት ይሄም ሊቋረጥ ይችላል፣ አላውቅም። ኢንሻአላህ አላቋርጠውም። እና በጣም ፈሪ ነኝ ወላሂ። እንደኔ ፍርሃት ያለባችሁ የሆነ ነገር በሉኝ፣ ምከሩኝ። ሀታ ምንድነው ዩቱብ መጀመር የማስበው ያሰብኩት ማለቴ ነው የዛሬ 4 ዓመት ምናምን እንደዛ ነው። እና ጓደኞቼ ራሱ በጣም ነበር የሚገፋፉኝ። አሁን ራሱ ለእነሱ ሰርፕራይዝ ነው፣ አልነገርኳቸውም። ቪዲዮዬን ሲያዩ ያኔ አልነገርኳቸውም፣ እንደምሰራ እንደምከፍት ነው የነገርኳቸው። እና በጣም ነበር የሚያበረታቱኝ፣ ክፈቺ፣ እንደዚህ አድርጊ ምናምን፣ ያኔ እንደምችል ምናምን ይነግሩኛል። ብዙ ጊዜ ይገፋፉኝ ነበረ። ያው በዚሁ ከቀጠልኩ ነው ነበረ ምለው። ምናልባት በዚህ ፍርሃቴ ምክንያት ላቋርጥ እችላለሁ እና አበረታቱኝ። እንደገና ደግሞ የምሰራው ምንድን ነው ይሄ ወጣ ያለ የምሰራው ነገር አላዘጋጀውም። በፊትም ጀምሮ መስራት ሳስብ መሰለን የሆነ ሰው እኔ ኢንተርቪው ነው ማድረገው ወይስ የሆነ ወጣ ያለ ስራ የለኝም። በቃ ያገኘሁትን ነው የምሰራው። መስራት የሚያስደስተኝ ሪያሊቲ ሾው በጣም ነው የምወደው። ሪያሊቲ ሾው በጣም ነው የሚያስደስተኝ። ከተሳካልኝ እሱን ነገር ወደፊት አቅሙ ሲኖረኝ እሱን ነው የምሰራው። በጣም ነው የሚያስደስተኝ። ሳየውም ያስደስተኛል። ሰው ሰርቶ ሳየውም ያስደስተኛል። ብሰራውም ብዬ የምመኘው እሱን ነው። ቀጥሎ ቭሎግ በጣም ነው የምወደው። ቭሎግ እና ያው ኮሜዲ ነገር። ዘንድሮ ኮሜዲዎች በዝተዋል። በፊት የሚሉኝ የነበረው ጓደኞቼ እንደዚህ ቤት ውስጥ ስለምጫወት ያው አንቺ እኮ እዚህ የምትጫወች ይሁን ምናምን እዛ ሚዲያ ላይ ብትጫወቺ ምናምን ይሉኛል። ምናልባት ካሳቃችሁ ለመጫወት አንዳንዴ እንደዚህ አይነት ነገር ለመስራት እሞክራለሁ። ያገኘሁትን ነው የምሰራው። ያኔ ወጣ ያለ የምሰራው ነገር የለም። እና ዛሬ ያው ራሴን ለማስተዋወቅ ነው የመጣሁት። አጋጣሚ ሆኖ እኔና አጋጣሚ ሰው ገጠር ነበረን እና የመጣ ነው ከ3 ሳምንት በፊት ነው። ከመጣን ጀምሮ እንጀራ በልተን አናውቅም። አጋጣሚ ቤት የያዝንበት ቦታ ከሀበሻ ሬስቶራንት ከሀበሻ ቢቃላ ምናምን የራቀ ነው እና ዛሬ አንድ ከ40 ደቂቃ ምናምን ተጉዘን ሄደን እራት መብላት አስበናል። በዚሁ አጋጣሚ እኔም የዩቱቤን መክፈቻ ለስራ ብዬ ነው። እንደዛ ነው። አዎ በነገራችን ላይ ጓደኛዬን ከዚህ ወደ ስንት ሜትር ሂጂ ብያት ነው እንዳሰማኝ ማለት ነው። እስከዚህ ድረስ ነው የምፈራው ወላሂ። ከባድ ፍርሃት ነው ያለብኝ። እኔ እንዴት አድርጌ ነው የማወጣው እኔን ፍርሃት? አሁን የቪዲዮ ያልቃል ወለላ እና እስኪ እውነት አበረታቱኝ ይህን ፍርሃቴን እንድሰብር። በብዙ ነገር ነው የምፈራው በነገራችን ላይ። አሁን ቢያንስ ሰው እያየኝ አይደለም ብዬ ነው ራሴን አሳምኜ ራሱ ስንቴ ነው የቀረስኩት። ሰው ፊትማ በጣም በተለይ አዳዲስ ፊት ያው ጓደኞቼ የቅርብ ሰዎቼ አንቺ እንዳትሉ፣ አንቺ ትፈሪያለሽ እንዳትሉ ላይ ያውቃሉ፣ እነሱ ያውቃሉ እንደምፈራ። አዲስ ሰው እንግዳ ራሱ ሲመጣ ያልበኛል። ያኔ እዚህ የሆነ ሳሎን ላይ እንግዳ ተቀምጦ በዛ አካባቢ ሳልፍ የምር ያልበኛል። ወለ ከሆነ ነገር ልጋጭ እችላለሁ ምናምን፣ ከግርግዳ ጋር ከሆነ እቃ ይዤ ልጥል እችላለሁ ምናምን። ይሄን ያክል ነው የምፈራው። እና እንደዚህ ፍርሃት ኖሮባችሁ ፍርሃታችሁን ያስወገዳችሁ ሰዎች ምከሩኝ እላለሁ። እና እንደዛ ነው። ጨርሻለሁ። እመጣለሁ በጥሩ ነገር ኢንሻአላህ። ሄሎ፣ ዩቲዩብ ለመክፈት ምን አነሳሳሽ? ዩቲዩብ ለመክፈት የተነሳሳሁት ምንድን ነው የምታበርብኝ? ቪዲዮን ላይ ምናምን መቅረጽ አይቻልም? እንደዚህ ነው እንደ ዩቲዩብ እንዳላውቀው እኮ መጀመሪያ እና ይሄ ፖስት ይደረጋል። ከዛ ይሄ የመጀመሪያ ቪዲዮዎች ነው። ማነው የሚያየኝ? ሰብስክራይብ ያደረግሻል። በነገራችን ላይ መጀመሪያ ሰብስክራይብ ያደረገኝ ሰው ጊፍት በይ እንዳልቀደስ ዛሬ ቆይ አስቤበት እናገራለሁ። ተሸነቃ ላይ ገባሁት ነገር ስለምፈልግ
ወዴት ነው ዛሬ? ልትሄጂ ነው? እንደምታዩት ምግብ ቤቱን ደረስን። የምግብ ቤቱ ስም በነገራችን ላይ ሉሲ ሬስቶራንት ይባላል። ምግብ የሚበላበት ቦታ አንደርግራውንድ ነው፣ ወደ ታች። ኧረ ደረጃው ወራረዴ እንዴት ነው! እንዳጁዝ ግድግዳ ተደግፌ ምናምን አዘዝን። እዚህ ጋር ምን አይነት አስተዛዘዝ ነው ግን ያዘዝነው? ሽሮ በጥብስ አሪፍ ነው፣ አሪፍ ነው። በነገራችን ላይ የፈለግነው ዶሮ ነበረ። ከዛ ዶሮ አልደረሰም አሉን። ለምን እንደሆነ አላውቅም። ይሄት ነው ነገ የእንትን የረመዳን ዋዜማ ላይ ነበርን እና ይመስለኛል ለዛ ነው ምሳ ያልደረሰላቸው። እኛ ሄድን ከመግሪብ በኋላ ምናምን ነው፣ በጊዜ ነው ሄድ ነው። የለም አሉን። ከዛ ይህን አዘዝን። ሽሮ በጥብስ ይታዘዛል እንዳትሉ፣ እንትኑን ሽሮውን አንድ ጓደኛዬ ከዚህ በፊት እዚህ ምግብ ቤት መታ በጣም ሽሯቸውን ወዳው፣ ከዛ እንደው እዛ ምግብ ቤት ከሄድሽ ይሄንን ሳቀምሽ ምናምን ስላለችኝ ነው ሽሮ ያዘዝኩት። ለዛ ነው። አሪፍ ነው፣ ምንም አይልም። ፎቅ ወጣን። ፎቅ ደግሞ ቡና አላቸው። በነገራችን ላይ ቢስሚላ በጣም ነው ግን የሚያምረው ፎቁ። በጣም ምግብ ቤቱ በአጠቃላይ በጣም ነው የሚያምረው። ሰራተኞቹ መስተንግዷቸው ምናምን በጣም ነው ደስ የሚለው። ቡናቸው ራሱ በጣም ቢጣፍጠው፣ ዲኮራቸው ምናምን አቀባበላቸው፣ ሁሉ ነገር በጣም ያምራል። የምር ኢትዮጵያ ነው የሚመስለው። ያኔ እዛ ውስጥ ያለውም ሰው ሀበሻ ስለሆነ በቃ ኢትዮጵያ ያላችሁ ነው የሚመስላችሁ ምናምን። በጣም ነው ደስ የሚለው። እዚህ ጋር ቡናችን መጣልን፣ ጠጣን። በጣም ነው የሚጣፍጠው እና ወደ ቤታችን ተመለስን። በሌላ ቪዲዮ በአሪፍ ቪዲዮ እስከምመለስ ድረስ መልካም ቆይታ